ስለዚህ እናንተ ማወቅ አለባችሁ። እናንተ የምታረጉትን ነገር ይሄ ነገር ያዋጣኛል፣ የምገዢውን ደግሞ ነገር ምክር ማድረግ መማከር፣ ባልሽ ታለ ባልሽ ጋር። አሁን ብዙዎቹ ሴቶች ተጣልተው ሩጠው ለመፋታት ለምን ይቸኩላሉ? እስኪ እንዲሁ አሁን አንዲት ሴት ማለት ነው እኔ ባሌን ፈቶኛል ብላ እስኪ አንቺ ምክር ሰጥተሽዋል ወይ? እቤት ሁነሽ አንድ ክፍል ሆናችሁ ባሏ ወይንም ሊፈታት ተዘጋጅቶ ተሆነ ወይንም ይፍታት እንበል፣ አንድ ቀን ቁጭ ብላ አመክረውም ወይንም አይመክራትም። እሱ ለመመካከር ማለት ነው ሩጠው ወይት ነው ፍቺ ነው እንጂ የሚሄዱት ራስ ምክር እንኳን መክረውም። እሷ ግን እሷም መመካከር ያለባቸው ቤታቸው ሊፋቱም ሲሉ ቢፋቱም እንኳን እዛው ስብሳቸው ሳይፋቱ ራሱ